ዶክተር አድማሱ ገበየው የተባሉ ጻፊ ለንባብ ባበቁት ጽሑፋቸው እናታቸው ጣይቱ አስኔ በወሎ ክፍለ ሀገር በቦረና አውራጃ በጫከታ ወረዳ ልዩ ስሙ ጅሩ ጉጣ ከተባለው ቀበሌ ሲወለዱ ባሻ ዘለቀ ላቀውም የተወለዱት በዚያው በወሎ ክፍለ ሀገር ቦረና አውራጃ ጫከታ ወረዳ ልዩ ስሙ ገዛዛ አቦ ከተባለው ቀበሌ ነው። ጣይቱና ዘለቀ ሁለቱም የጫከታ ተወላጆች ሲሆኑ መኖሪያቸው ጅሩ ጉጣ ነበር። ከዚህም በተጨማሪ የዘር ግንዳቸው የወሎ ወይም ቦረና ኦሮሞም ጭምር ነው ይላሉ። የበላይ እናት ወይዘሮ ጣይቱ አሰኔ ናቸው። የተጋቡትም ወሎ ውስጥ ነው። ልጅ ኢያሱ ጋር ነበሩ። እዚያ እንደተጋቡ የሆነ እንግዲህ እንትን ነበር ማለት ነው። ትንሽ ከልጅ ኢያሱ ጋር የነበረው ሁኔታ አልመች ሲል ባለቤታቸውን ይዘው እዚህ ቦከና ይዘዋቸው መጡ። እዚህ መጡ። እዚህ እንደመጡ ቦከና ላይ ነው የተወለዱ። ግን ከላይ መልሰው ልጅ ኢያሱ እንዲመጡ ይገፋፏቸው ነበር። በዚያን ሰዓት ልጃቸውንና ባለቤታቸውን እዚሁ ቦከና ጥለው ወደ ወሎ ተሻገሩ። ከአንድ ዓመት በኋላ ልጃቸውንም ባለቤታቸውንም ይዘው ወደ ወሎ ሄደዋል። ወሎ በእንትን ላይ 4 ዓመት ተቀምጠዋል። ጫከታ ላይ 4 ዓመት ተቀመጡ። ከ4 ዓመት በኋላ አሁንም የነበረው የልጅ ኢያሱ መንግስት መንገዳገድ ያለው እንትን አመች አለመሆን ወደዚህ ሲመጡ ልጃቸውን ይዘው መጡ። ባለቤትየዋ ግን አልመጡም።